90% ሰዎች ለውጥ የማይሳካላቸው ለምን እንደሆነ ያውቃሉ? በ180 ዲግሪ ሊቀይሩ የሚችሉ 10 ወርቃማ ነጥቦችን ይዘንላችሁ ቀርበናል። ብዙዎቻችን ለውጥ እንፈልጋለን፣ ነገር ግን የት ጋር እንደምንጀምር ግራ ይገባናል። በዚህ ቪዲዮ ውስጥ ግልጽ ግብ ከመቅረጽ ጀምሮ እስከ ዲሲፕሊንና ተግባር ድረስ ያሉትን ወሳኝ ነጥቦች በዝርዝር እናያለን። እንኳን ወደ ንቁ ቻናል በሰላም መጣችሁ። እኔ ንቁ ነኝ። ከነገ ጀምሮ ሕይወቴን እቀይራለሁ እንላለን፣ ግን ያ ነገ መቼም አይመጣም። ለውጥ በአጋጣሚ የሚመጣ ሳይሆን በምርጫና በስልት የሚገኝ ውጤት ነው። ዛሬ በእውነት መለወጥ ለሚፈልግ ሰው ሕይወትን በአዲስ መልክ የሚቀርጹ 10 ወርቃማ ነጥቦችን በጥልቀት እንመለከታለን። እነዚህን ነጥቦች ተረድታችሁ በተግባር ካዋላችሁት ከአንድ ዓመት በኋላ ራሳችሁን የምታገኙበት ቦታ ዛሬ ካላችሁበት ፍጹም የተለየ ነው። አንደኛ፣ ግልጽ ራዕይና የጽሑፍ ግብ ፓወር ኦፍ ክላሪቲ። ለውጥ የሚጀምረው ከአእምሮ ነው። የት መድረስ እንደሚፈልጉ ካላወቁ መንገዱ ሁሉ ትክክል ይመስሎታል። ግልጽነት ለለውጥ ነዳጅ ነው። ግብ በአእምሮ ብቻ መያዝ የለበትም። ጥናቶች እንደሚያሳዩት ግባቸውን በወረቀት ላይ የሚጽፉ ሰዎች ስኬታማ የመሆን ዕድላቸው በ42% ይጨምራል። ለምሳሌ ኑሮዬን ማሻሻል እፈልጋለሁ የሚለው ምኞት እንጂ ግብ አይደለም። በሚቀጥሉ 6 ወራት የግራፊክ ዲዛይን ክህሎት ተምሬ በወር 10,000 ብር ተጨማሪ ገቢ ማግኘት እጀምራለሁ የሚል ግን ግልጽ ግብ ነው። ሁለተኛ፣ የ1% ሕግ the power of small habits። ብዙ ሰዎች በአንድ ቀን ተራራ መናድ ይፈልጋሉ። ሳይሳካላቸው ሲቀር ደግሞ ተስፋ ይቆርጣሉ። እውነተኛ ለውጥ ግን የሚገነባው በደቂቃዎች ውስጥ ነው። አቶሚክ ሃቢትስ እንደሚለው በየቀኑ በ1% ብቻ ራሱን ካሻሻሉ በአንድ ዓመት ውስጥ የዛሬውን ማንነቱን በ37 እጥፍ ማሳደግ ይችላሉ። ለምሳሌ በቀን አንድ መጽሐፍ ለመጨረስ አይሞክሩ። ይልቁንም ጠዋት 15 ደቂቃ ብቻ የማንበብ ልምድ ይኑሮት። ይሄ ልምድ ከጊዜ ብዛት ትልቅ እውቀት ይገነባል። ሶስተኛ፣ የማኅበራዊ ክበቦን መፈተሽ ዮር ኢነር ሳይክል። እርስዎ የሚውሉባቸው 5 የቅርብ ጓደኞቹ የእርስዎ መስታወት ናቸው። ስለ ስኬት ከማያወሩ ሰዎች ጋር እየዋሉ ስኬታማ መሆን ከባድ ነው። ጉልበቱን የሚመጡ ኢነርጂ ቫምፓየር እና ሁል ጊዜ የሚያማርሩ ሰዎች መቀነስ አለበት። በአንጻሩ ዓላማ ያላቸውና የሚገፋፉት ሰዎችን ፈልጉ። ለምሳሌ ሀብታም መሆን ከፈለጉ ስለ ንግድ ከሚያወሩ ሰዎች ጋር ይዋሉ። መንፈሳዊ መሆን ከፈለጉ ወደ ቤተ እምነት ከሚሄዱ ሰዎች ጋር ይዋሉ። እስካሁን የሰማችሁት ጠቃሚ ነጥብ ሆኖ ካገኛችሁት ሰብስክራይብ ማድረጉን አይዘንጉ። አራተኛ፣ የጊዜ አጠቃቀምና ቅደም ተከተል ፕራዮሪታይዜሽን። ጊዜ ወርቅ ነው ይባላል፣ ግን ጊዜ ከወርቅም በላይ ነው። ምክንያቱም ወርቅ ቢጠፋ ይተካል፣ ጊዜ ግን አይመለስም። ጊዜ የለኝም የሚለው ቃል ውሸት ነው። ሁላችንም ጊዜ አለን፣ ግን ቅደም ተከተል ፕራዮሪቲ ማውጣት ተስኖናል። አስፈላጊ ያልሆኑ ነገሮችን አይሆንም ማለት ይልመዱ። ለምሳሌ በቀን 3 ሰዓት በሶሻል ሚዲያ ከማሳለፍ ያንን ጊዜውን ለራስዎ ፕሮጀክት ወይም አዲስ ክህሎት ለመማር ይጠቀሙበት። አምስተኛ፣ ለራስዎ ኢንቨስት ማድረግ ሰልፍ ኢንቨስትመንት። ትልቁና ትርፋማው ኢንቨስትመንት ባንክ ቤት ወይም መሬት ላይ የሚደረገው ሳይሆን በእርስዎ ጭንቅላት ላይ የሚደረገው ነው። እውቀት ማንም የማይቀማዎት ሀብት ነው። ዓለም በየሰከንዱ እየተቀየረች ነው። ካልዘመኑ ጊዜ ያለፈበት አውትዴትድ ይሆናሉ። ለምሳሌ በየወሩ ከሚያገኙት ገቢ 10% የሚሆነውን ለመጽሐፍ፣ ለሥልጠናዎች ወይም ለአዳዲስ ኮርሶች ይመድቡ። ስድስተኛ፣ ውድቀትን እንደ ግብረ መልስ መውሰድ ሪፍሬሚንግ ፌሊየር። ስኬታማ ሰዎች ፈጽሞ የማይሳሳቱ ሳይሆኑ ከስህተታቸው በፍጥነት ተምረው የሚነሱ ናቸው። ውድቀት ማለት አትችልም ማለት ሳይሆን መንገዱን ቀይር ማለት ነው። እያንዳንዱ ስህተት ምን መስራት እንደሌለቦት ያስተምሮታል። ለምሳሌ ቶማስ ኤዲሰን አምፖል ከመስራቱ በፊት 1000 ጊዜ ስህተት ሰርቷል። እሱ ግን አልወደቅኩም፣ የማይሰሩ 1000 መንገዶች አገኘሁ ነው ያለው። እስካሁን የሰማችሁት ጠቃሚ ነጥቦች ሆኖ ካገኛችሁት ሰብስክራይብ ማድረጉን አይዘኑ። ሰባተኛ፣ ራስን መግዛት ዲሲፕሊን። ሰልፍ ዲሲፕሊን ማለት አሁን ከሚፈልጉት ነገር ይልቅ ለዘለቄታው የሚፈልጉትን ነገር ማስቀደም ማለት ነው። ስሜት ሞቲቬሽን እንደ አየር ሁኔታ ተለዋዋጭ ነው። ዲሲፕሊን ግን ስሜት ባይኖርም እንኳን ስራውን የሚሰራ የውስጥ ጥንካሬ ነው። ለምሳሌ ፊልም ማየት ቢፈልጉም እንኳን መጀመሪያ የጀመሩትን ስራ አጠናቆ
ስሜትን ሳይሆን ዓላማን መከተል ይጀምሩ። 8ኛ የአስተሳሰብ ለውጥ ማይንድሴት ሺፍት። እችላለሁ ብሎ ካሰቡም ልክ ኖት፣ አልችልም ካሉም ልክ ኖት። ውጤቱ የሚወሰነው በአስተሳሰቡ ነው። ፊክስድ ማይንድሴት የማይለወጥ አእምሮ ያላቸው ሰዎች ተጽዕኖ ተፈጥሯዊ ነው ብለው ያምናሉ። ግሮዝ ማይንድሴት ያላቸው ግን በማንኛውም ዕድሜ መለወጥ እንደሚችሉ ያምናሉ። ለምሳሌ ይሄ ለእኔ አይሆንም ከማለት ይልቅ እንዴት አድርጌ ይህን ማድረግ እችላለሁ ብሎ ራስን መጠየቅ። 9ኛ ወጥነትና ትዕግስት ኮንሲስተንሲ ኤንድ ፔሸንሲ። የቀርከሃ ዛፍ ቻይኒዝ ባምቡ ለመጀመሪያዎቹ 5 ዓመታት ከመሬት በታች ስር ይሰዳል እንጂ ምንም አይታይም። በ5ኛው ዓመት ግን በ6 ሳምንት ውስጥ 90 ጫማ ያድጋል። ለውጥ ጊዜ ይወስዳል። ዛሬ ዘርቶ ዛሬ ፍሬ አይጠበቅም። ውጤቱ እስኪታይ በጽናት መስራት ይጠይቃል። ለምሳሌ ጂም መሄድ በጀመሩ በሳምንቱ ውስጥ ለውጥ ባያዩም ለ6 ወር ከቀጠሉ ግን ሰውነቶ መቀየሩ የማይቀር ነው። እስካሁን የሰማችሁት ጠቃሚ ነጥብ ሆኖ ካገኛችሁት ሰብስክራይብ ማድረጉን አይዘንጉ። 10ኛ ተግባር 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 ማሲቭ አክሽን። እውቀት ብቻውን ኃይል አይደለም። ኃይል የሚሆነው ወደ ተግባር ሲቀየር ብቻ ነው። ብዙ ሰዎች አናሊሲስ ፓራሊሲስ ውስጥ ይገባሉ። በማሰብና በማቀድ ብቻ ዕድሜያቸውን ይጨርሳሉ። ፍጹም መሆን ሳይሆን መጀመርን ያስቀድሙ። ለምሳሌ ዩቲዩብ ቻናል መክፈት ከፈለጉ ምርጥ ካሜራ እስኪገዙ አይጠብቁ። ባላችሁ ስልክ ዛሬውኑ የመጀመሪያውን ቪዲዮ ይቅረጹ። በመጨረሻም እነዚህ 10 ነጥቦችን ሕይወታችሁን የመቀየር አቅም አላቸው። ግን አንድ ነገር አስታውሱ፣ መጽሐፍ ስላነበባችሁ ወይም ይህም ቪዲዮ ስላያችሁ ብቻ ለውጥ አይመጣም። ለውጥ የሚመጣው አሁን ስልኩን ዘግታችሁ አንዱን ነጥብ በተግባር ስታውሉት ነው። ከእነዚህ 10 ነጥቦች የእናንተ ሕይወት ዛሬ የሚቀይረው የትኛው ነው? ኮሜንት ላይ አስፍሩልኝ። ለጓደኞቻችሁም ሼር አድርጉ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።